እንደናችሁ ሳይኮሎጂ ሲባል ተሰማላችሁ እና እስቲ ሳይኮሎጂ ምንድነው የሚለው ነገር እናያለን ማለት ነው። አዲሱ መስፍን እባላለሁ፣ ሳይኮሎጂስት ነኝ። ስለዚህ ሳይኮሎጂ የመጣው ከሁለት የግሪክ ቃላቶች ሲሆን አንደኛው ሳይኮ ማለት ደግሞ ሶል ኦር ማይንድ ይለዋል፣ መንፈስ ወይም አእምሮ ማለት ነው። ሎጂ ማለት ደግሞ ጥናት ነው። ስለዚህ አንድ ላይ ሳይኮሎጂ ማለት ስለ ሰው ልጅ አእምሮ ወይም መንፈስ ወይም ሶል የሚያጠና ማለት ነው። በዘመናዊ ሳይንስ ግን የሳይኮሎጂ ትርጓሜ ትንሽ ሰፋ ይላል። ምን ይለዋል? ሳይኮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ሂውማን ኤንድ አኒማል ቢሄቪየር ኤንድ ሜንታል ፕሮሰስ ይባላል። ይህ ማለት ነው የሰው ልጅና የእንስሳትን ባህሪ የሚያጠና ማለት ነው። ባህሪ ስንል ደግሞ በሁለት መልኩ ተረጉማለን ማለት ነው። ብቻዊ ባህሪና ውስጣዊ የምንለው ይሄ ኦቨርት ቢሄቪየር የምንለው ለምሳሌ በቀላሉ ለሰዎች ልጆች ሊለይ የሚችል ለምሳሌ ኤኒ አክሽን መሳቅ ሊሆን ይችላል፣ መንቀሳቀስ ሊሆን ይችላል፣ የተለያዩ ነገሮች እንደዚህ አይነቶቹ ኦቨርት ቢሄቪየር ይባላል። ኢንተርናል ቢሄቪየር ደግሞ የሚባሉት ሜንታል ፕሮሰሶች ናቸው። ኢንተርናል ሜንታል ፕሮሰሶች ናቸው። ለምሳሌ ቲንኪንግ ማሰብ ሊሆን ይችላል፣ ስላለፉ ነገሮች ሜሞሪ ማስታወስ ሊሆን ይችላል ማለት ነው። እንደዚህ እንከፋፍለዋቸዋለን። ስለዚህ ሳይኮሎጂ በጣም ብዙ ነገሮችን አሉት። በቀጣይ ቪዲዮ ብዙ ነገር ይዤላችሁ ቀርባለሁ። ከወደዳችሁት ሰብስክራይብ አድርጉት፣ ሼር አድርጉት። የዛ ሰው ይበላል።